ከታሊም ወደ ተቅሊጥ ምዕራፍ 3 ክፍል 1። በታሊም የቆየነው ለአንድ ወር ብቻ ነው። ታሊም የሚለው ቃል አረብኛ ነው። ባለፈው እንደነገርኳችሁ ሰራዊት ውስጥ የሚነገሩት ቃላት በርካቶቹ አንድም ከአረብ ወይም ከትግርኛ የተወረሱ ናቸው። ወር በፈጀው ወታደራዊ ስልጠና ወቅት የማያባራውን የረጅም ርቀት የጨለማና የቀን ጉዞን ጨምሮ ዋና ዋና የሚባሉ ወታደራዊ ታክቲኮችን የቅምሻ ያክል አዳርሰናል። ከሽምቅ ውጊያው ጀምሮ በሰራዊቱ እጅ የገቡ ልዩ ልዩ መሳሪያዎችን መፍታትና መቅጠም፣ የጨበጣ ውጊያና የመሳሰሉ ወታደራዊ ስልቶችን በቃልና በተግባር እያፈራረቁ ካስተማሩንና ካሰለጠኑን በኋላ የተመረቅነው በደፈጣ ጥቃትና ከበባን ሰብሮ በመውጣት ስልት በተግባር ተፈትነን ነበር። እንደ አቅሚቴ ያስባለኝ የተግባር ፈተናው ተኩስ ከጠሽ ጠሽ ያላለፈ የአርማጭሆ ሰው እንኳ ለአዲስ ጠመንጃ ፍተሻ የሚያንጣጣውን ያክል የመድመቅ አቅም ስላልነበረው ነበር። ለማይቀሩት ክፉ ቀናቶች የተቆጠበች ጥይት እንድትባክን አልተፈለገም። እንደተደራጀ የሽምቅ ተዋጊ ደግሞ ማሰልጠኛው ለተግባራዊ ልምምድ የሚያግዝ ባዶ ጥይት ብላክ አሚዩኒሽን ቢኖረን ኖሮ ምንኛ በታደል ነበር። ልክ እንደ እውነተኛ ጥይት አቀባብለን ስናጮኸው ለድምፅ ልምምድና እውነተኛ ጦርነት ለማስመሰል በረዳን ነበር። ወይ ደግሞ ኢላማችንን ስንመታ የሚፈስ ቀለም ምልክት በተመታው ላይ አይታይም። እንዲያ እንዲሆን ሲሙሌሽን የሚባል መለማመጃ ጥይት ሊኖረን በተገባ ነበር። እሱንም ታጥቀን ቢሆን ኖሮ በመመረቂያ ፈተናችን ጊዜ እርስ በርሳችን ያደረግነውን የደፈጣ ውጊያ ትዕይንት ሐሳዊ ሞትና ቁስለኛ የሚመዘገብበት የእውነት ውጊያ ባስመሰል ነው። ለማናቸውም ለአቅመ ሲሙሌሽንም ሆነ ብላንክ አሚዩኒሽን አልደረስንም። እንዲያም ሆኖ ግን አልቀረብንም። የአጥቂና ተጠቂነትን ቦታ ጋንታዎቻችን እየተፈራረቁ እንዲተውኑት በመደረጉ እርስ በራሳችን ተፈታትሸን ተጠናቀቀ። በማሰልጠኛው ቆይታችን ሞጥረን የሰለጠንበትና በአስተማማኝ የተለማመድነው ዋና ነገር ቢኖር ተራራ መውጣትና መውረድ የበዛበት ረጃጅም ጉዞ ማድረግ ነበር። በቆየንበት የሳምንታት ዕድሜ በየቀኑ በአማካኝ ለ6 ሰዓት ያክል እረፍት አልባ የቀንና ሌት እንቅስቃሴ አድርገናል። ልክ እንደ እውነተኛ ግዳጅ ወፍ ጭጭ ሳይል ተቀስቅሰን መነሻችንን ከማሰልጠኛው አድርገን እርግማን የተፈጠሩ የሚመስሉ ሰንሰለታማ ተራሮችን ስናካልል እንውልና እኩለ ቀን ሲቃረብ ተመልሰን መዳረሻችን ወደ ሆነው ማሰልጠኛ ጣቢያችን እንገባለን። እረፍት የሚባለው ያው መሽቶ ስንተኛ ካልሆነ ውሏችንን የሚወጥር የዕለት ተዕለት ክንውን ሁልጊዜም አለ። ከብገሳ ስናርፍ ተሰብስበን እንወያያለን። በየተራ ዘብ እንቆማለን። የመጋቢነት ሥራ እናከናውናለን። ገንፎ ማገንፋትና ቂጣ መጋገርን እንኳን የተለማመድኩት ከማሰልጠኛ ሳልወጣ ነበር። በ2 ሳምንት አንዷን ቀን ደግሞ በየተራ እየተጠባበቅን ወንዝ ወርደን ራሳችንንና የለበስነውን ልብስ እናለቃልቃለን። ከወታደራዊ ስልጠናው እኩል ሌላው የዕለት ተዕለት ግብራችን ደግሞ የወቀሳና የውይይት ክፍለ ጊዜ ነው። ወቀሳው ሂስና ግለሂስ ተብሎ በሁለት ይከፈላል። እርስ በርስ የመተራረምና የመማማር ባህል መሆኑ ነው። ቀጥሎ በወቅታዊ ጉዳዮችና በፓርቲው የፖለቲካ አቋሞች ዙሪያ የሚያጠነጥን ውይይት ይካሄዳል። አብዛኛውን ጊዜ ለውይይት ከሚቀርበው ሐሳብ ድግግሞሽ የተነሳ
ወደ መሰላቸት ተቃርቤ ሳለ ሊሞት ደርሶ የነበረውን የውይይት ሞራሌን በ180 ዲግሪ የሚቀይር ሐሳብ ያለው አንድ ጓድ ከመሃላችን ተከሰተ። አንድ ቀን ከዕለቱ የጉዞ ስልጠና መልስ ምሳ ተበልቶ ለመደበኛ ውይይት ተቀምጠን ሳለ ለብቻቸው ከሚሰለጥኑት ኮማንዶ አባላት አሰልጣኝ ጋር አንድ አዲስ ጓድ ተቀላቀለን። የማሰልጠኛችን ኮሚሳር ታደለ ውይይቱን አቋርጦ ከተቀመጠበት ተነሳና አድምቆ በማቀፍ ሞቅ ያለ ሰላምታ አቀረበለት። ከኛ ከአዳዲሶቹ በስተቀር ሌሎች ነባር አባላት ተራ በተራ እየተነሱ ሳሙት። ብጭጭ ያለ ቀይ ፊቱ ላይ በክብ ቅርጽ የተላጫት ሪዙ ክምክም ካለው ጎፈሬው ጋር ባለ ግርማ አድርገዋለች። ለጥቂት ጊዜ በእንኳን ደህና መጣ ወሬ ተቋርጦ የነበረው ውይይት ቀጠለ። የዕለቱ የመወያያ ርዕስ እንደተለመደው ጊዜያዊ ህዝባዊ መንግስት ወይስ ጊዜያዊ አብዮታዊ መንግስት በሚሉት ስያሜዎች ዙሪያ ያለውን ልዩነትና አንድነት፣ ለኢትዮጵያ ተጨባጭ ሁኔታ ትክክለኛውና ተመራጩ የትኛው ነው የሚለውን አሰልችና ጉንጭ አልፋ ውይይት በማዳመጥ ላይ እያለን አዲስ የተቀላቀለን ጓድ የውይይቱን ይዘት የሚያስቀይር የተለየ አስተያየት አቀረበ። ለምን በራሱ በጊዜያዊ ህዝባዊ መንግስት መፈክር ወቅታዊነትና አስፈላጊነት ላይ ሐሳብ አንለዋወጥም አለና እየጠወለገ የነበረውን የውይይት ስሜታችንን አነቃቃው። በፓርቲ ስራ ተወጥሬ የሙሉ ጊዜ አብዮተኛ ከሆንኩ በኋላ እንደዚህ ያለ ዓይንን የሚያስከፍት የሞቀ ፖለቲካዊ ክርክር ከሰማሁ አያሌ ወራቶች ተቆጥረዋል። ይህን መሰል ሞገት የሰማሁት ድሮ ነበር። ድሮ ገና የፓርቲ ፖለቲካ የሚባል ሳይጀምር ወገንተኛ የፖለቲካ ጎርፍ ጨርሶ ሳይወስደን በገባንም ባልገባንም ጉዳይ ስንሟገት በነበርንበት የወይዘሮ ሲና አዳራሽ የፓርቲ ፖለቲካ ከተጀመረ በኋላ የተጻራሪዎቻችንን አመለካከትና መስመር ከማንቋሸሽና ያንን ለማጣጣል የሙግት ሐሳብ ከመሰንዘር በስተቀር እንዲህ እንደዛሬው የራስን አቋም መሞገትና መተቸት እንደሚቻል ሳላውቅ ወይም ሳይታየኝ ነበር የኖርኩትና ለምን ያክል ሰዓቶች በክርክሩ ተመስጬ እንደቆየው እንኳን አላስታውስም። መፈክሩ አሁንም ወቅታዊ ነው፣ ያስፈልጋል በሚሉና የለም ጊዜው ስላለፈበት ሊለወጥ ይገባል የሚሉ መከራከሪያዎች ተነስተው ሞቅ ያለ ውይይት ተካሄደ። መፈክሩ አሁንም ይሰራል የሚለውን ሐሳብ ደግፈው የሚከራከሩት ጓዶች የሚያቀርቡት መከራከሪያ ሲጨመቅ መቼም ጊዜ ቢሆን ደርግ በኃይል ተገፍቶ ካልሆነ በሰላም ስልጣን እንደማያጋራ ሁላችንም እንስማማለን ካሉ በኋላ ድንገት ተሳክቶልን ደርግን በኃይል አስለቅቀን ስልጣን የመያዝ ዕድል ቢገጥምን ግን ብቻችንን ህዝባዊና አብዮታዊ መንግስት መመስረት አስቸጋሪ ይሆንብናል። ምክንያቱም ሌሎች የሰፊው ህዝብ አብዮት ጋር አጋር ሊሆኑ የሚችሉ የህብረተሰብ ክፍሎች በአንድ የፖለቲካ ጥላ ስር ማምጣት ራሱን የቻለ ስራ ይፈልጋል። እነዚህም ቡድኖች በላባደሩ ፓርቲያችን ስር ጨርሰው እስኪታቀፉ ድረስ ለህዝባዊና አብዮታዊ መንግስት መደላደል ለማበጀት የሚረዳ የመሸጋገሪያ መንግስት ያስፈልገናል። ጊዜያዊ ህዝባዊ መንግስት በዚህ ረገድ አሁንም ገና ተፈላጊና ወቅታዊ ስለሆነ አለፈበት ልንል አንችልም። ስለዚህ መፈክሩ ባለበት መቀጠል ነው ትክክለኛ የሚሆነው ሲሉ ደመደሙ። በተቃራኒው መፈክሩ ጊዜው ያለፈበት ነው የሚሉት ደግሞ ይህ መፈክር በፋሽስታዊ ደርግ እምቢተኝነትና አሻፈረኝ ባይነት የተነሳ በአጭር ጊዜ ተግባራዊ ሊሆን ባለመቻሉ አገልግሎቱን ጨርሷል የሚሉበት ምክንያት እንደሚከተለው አቀረቡ። ደርግን ተራማጅና አብዮተኛ ለማድረግ እንደማይቻል መቼም በተግባር ተረጋግጧል።
ጊዜያዊ ህዝባዊ መንግስት እንዲቋቋም እየጠየቁ ከዚህ በላይ መቆየት ወይም በዚህ መፈክር ዙሪያ ለማሰባሰብ መሞከር የሰፊውን ህዝብ ትግል ከማዳከም አልፎ በደርግ አረመኔያዊ አገዛዝ ስር የምንቆይበትን የመከራ ጊዜ ማራዘም ነው። በባንዶች አገዛዝ እገዛና ድጋፍ ፋሽስቶች እየወሰዱት ባለው ቀይ ሽብርና ነፃ እርምጃ ምትክ የማይገኝላቸው ጓዶቻችንን በማጣታችን የፓርቲያችን የከተማ ውስጥ እንቅስቃሴ ሙሉ በሙሉ ሊባል በሚችል ደረጃ እየተገታ መጥቷል። ከሞት የተረፉት አባላቶቻችን በተገኘው ቀዳዳ ሁሉ ከተማውን እየለቀቁ ሰራዊታችንንና የገጠሩን ትግል እየተቀላቀሉ ከእንግዲህ የገጠሮችን ያቀኑ ከተሞችን ማካበብ የሚለውን የሊቀመንበር ማውን የተራዘመ የገጠር አብዮት ስልት ተግባራዊ የምናደርግበት ጊዜ ላይ ነው የምንገኘው። ፊታችንን ወደዚህ ነው መዞር ያለብን። ቀድሞውንም ቢሆን የድርጅታችን ስትራቴጂካዊ ዓላማ ይሄ ነው። ያፈቀደውን ያክል ውስብስብና አስቸጋሪም እንኳ ቢሆን ፋሽስታዊን አምባገነን የደርግ መንግስት የምናወርደው በተራዘመ የትጥቅ ትግል ብቻ መሆኑ ግልጽ ሆኗል። በተራዘመ የትጥቅ ትግል አሸንፈን የምናቋቁመው ህዝባዊ አብዮታዊ መንግስት ደግሞ ቋሚ እንጂ ጊዜያዊ ሊባል አይችልም። ምክንያቱም በተራዘመው የትጥቅ ትግል ወቅት ደርግን እያስለቀቅን ተቋማትን እያፈራረስን በምትኩ የራሳችንን መዋቅር እየተካን ህዝባዊ ተቋማትን እያደራጀን ስለምንሄድ የምናቋቁማቸው ማህበራትና አስተዳደራዊ ድርጅቶች በላባደሩ መሪነትና አምባገነንነት ለሚመሰረተው የህዝባዊ አብዮታዊ መንግስታችን መሰረቶችና እርሻዎች እንጂ ጊዜያዊ ሊባሉ የሚችሉ አይደሉም። ስለዚህ የሚሻለው ጊዜያዊ ህዝባዊ መንግስት የሚለውን መፈክራችንን በሌላ ለወቅቱ በሚመጥን መፈክር መተካት እንጂ ፋሽስቱ ደርግ ስልጣኑን በቀላሉ ሊያጋራ ይችላል በሚል ቀቢጸ ተስፋ የአባላቶቻችንን ሞራል ከማዳከም አልፎ ለረጅሙ ትግል በበቂ ሁኔታ እንዳንዘጋጅ አሉታዊ አስተዋጽኦ እንዳያስከትልብን ልናስብበት ይገባል በማለት ሞገቱ። በሁለት ወገን ተከፍሎ የተጀመረው ውይይት እስከ ውድቅት ሌሊት ድረስ ቀጥሎ በልዩነት ተጠናቀቀ። አዲሱ እንግዳ ይህንን ሐሳብ ከሚደግፉት ጎን ሆኖ ነበር አስተያየቱን ሲያቀርብ የቆየው። በኋላ ላይ እንደተረዳሁት ጓዱ በቅርቡ በሰራዊት ውስጥ በተካሄደው እርማት እንቅስቃሴ ከአመራር ስልጣኑ የተነሳ ነበር። በሚያራምደው የፖለቲካ ሐሳቤ ምክንያት በአንጃነት ተጠርጥሮ ክትትል ሲደረግበት ቆይቶ አንጃ ተብለው ከተፈረጁት ጓዶች ጋር ግንኙነት እንደሌለው ሲረጋገጥ ከአንጃነት ይልቅ ጥፋቱ ራሱን ከፍ ከፍ የማድረግ ንዑስ ከበርታዊ ባህሪ የተጠናወተው ግለ ተክለ ሰውነት ፐርሰናል ከልት በመገንባት አምባገነናዊ ባህሪ አሳይቷል ወደሚል ክስ ተቀይሮ ለአጭር ጊዜ ታስሮ እንዲቆይ ከተደረገ በኋላ በይቅርታ ተለቆ መመለሱ ነበር። ይህና ለጉዳይ ከከተማው በባሰ ሰራዊቱን ሲያምሰው እንደከረመ የተረዳሁት ስለዚህ ጓድ ማንነት ከሰማሁ በኋላ ነበር። እኛ ሰራዊቱን ከመቀላቀላችን ጥቂት ቀደም ብሎ ተጀምሮ የነበረው በሰራዊቱ ውስጥ ተንሰራፍቶ የነበረ ወታደራዊ አምባገነንነትና ጸረ ዴሞክራሲ አሰራር ላይ ያተኮረ የእርማት እንቅስቃሴ የተጠናቀቀው ከማሰልጠኛ እንደወጣን አካባቢ ነበር። በመጨረሻው ሰዓት ሱዳን ሀገር በተሰደርንበት ጊዜ የቅርብ ወዳጄ እና መካሬ አስተማሪ ለመሆን የበቃው ስዩም እንደ አባት ነበር የማየው። በበረሃ ስሙ አያሌው የዚህ እርማት እንቅስቃሴ ሰለባ ከተደረጉት ነባር የሰራዊቱ አመራሮች መሃል ሲሆን ክፍለ ህዝብ ሆኖ ሲሰራ በነበረበት ጊዜ አላስፈላጊ ግለዝና ገንብቷል የሚል ክስ ቀርቦበት ነበር። ለክሱ መነሻ የሆነው የአገሬው ሰው
ልጅ አያሌው 5 ራሳቸውን ዲማ ሲወርዱ አየናቸው እያለ የፓርቲያችንን ወታደራዊ ክንፍ እንደ አንድ የፊውዳል ግለሰብ ጦር የልጅ አያሌው ጦር አድርጎ ሲጠራ እያወቀ አላስቆመም። የማስተካከያ እርምጃ መውሰድ ሲገባው በዝምታ ማለፉ ግለዝናውን ፐርሰናሊቲ ከልት ስለፈለገው ነው በሚል ተወንጅሎ ከማዕከላዊ ኮሚቴ አባልነቱ ታግዶ እንደነበረ አጫውቶኝ። ታሊም ተጠናቀቀ። ወትሮም ሽምቅ ተዋጊ አብዮተኛ አብዛኛውን ስልት የሚያፍሰው ከጦር ግንባር ስለሆነ ቀሪውን እዛው ሜዳ ላይ ትገበዩታላችሁ በማለት የማሰልጠኛው ተቋም ኮሚሳር የመሰነባበቻ ንግግር አደረገልን። ታሊም በቆየሁበት 1 ወር ዕድሜ ከወታደራዊ ስልጠና በተጨማሪ ከማሰልጠኛው ያገኘሁት አይረሴ እውቀት የፓርቲውን አቋም መፈተሽ እንደሚቻልና እንደሚገባም ነበር። ኢህአሰ ውስጥ በስማቸው በትምህርት ደረጃቸውና በረጅም ጊዜ ፓርቲ ፖለቲካ ልምድ ያካበቱ በግብራቸው የላቁ ከሚባሉት የፓርቲና የሰራዊት መሪዎች ጀምሮ እስከ የኔ ቢጤ የሁለተኛ ደረጃ ትምህርቱን አቋርጦ በረሃ የገባ አባል የሚገኝበትና አንድ ላይ ማዕድ የሚቆረስበት በየተራና በፈረቃ ዘብ ከመውጣት እስከ ምግብ ማብሰል እኩል የሚሳተፉበት ቦታ መሆኑንም ለመረዳት ችያለሁ። በከተማ ሳለን የበላይ አካል ወስኗል፣ ከበላይ አካል የመጣ ትዕዛዝ ነው እየተባልን ሳናውቃቸው የተገነዛንላቸውና ስናከባብራቸው የኖርናቸውን አካላት በሚባለው ስብስብ የሚታደሙ ጓዶች እንደኛው ፍጡራን መሆናቸው የሚገለጥበትና በቅርብ የመተዋወቅ ዕድል የሚገኝበትን ቦታ ነው። ከሆነውና ከተማርኩት ሁሉ በዚች የመጨረሻዋ ቀን ውይይት ከተገለጠልኝ የማስተዋልና የልቦና እውቀት የሚስተካከል አልገጠመኝም። ውይይቷ የማንቂያ ደወል ሆናኛለች። ለካስ እንደ ቅዱስ መጽሐፍ ቃል ስንደግመው ስንተነገብረው የኖርነው የፓርቲ አቋም ይተቻል። እንኳንም የአዲሱ ሰውዬ መጣ። እንደሱ ያሉ አንቂዎችስ ደግመው ደጋግመው ሁሌ ይምጡ እላለሁ ብቻዬን። የተለመደው ውይይታችን ከተማሪና አስተማሪነት ወጥቶ በተሟሟቀ የሐሳብ ፍጭት ሲተካ ለማየት በመታደሌ እንደ ትልቅ እድል ነው የቆጠርኩት። ጊዜያዊ ህዝባዊ መንግስት፣ መሬት ላራሹ፣ የብሔሮች ጥያቄ፣ የዲሞክራሲ መብቶች ያለ ገደብ በተራዘመ የትጥቅ ትግል ጅማሮና በታገልንባቸው መፈክሮቻችን መካከል ያለው ትስስር ምንድን ነው? አንዱ ጥያቄ ሌላ ጥያቄ እየወለደ ማሰሪያ ሳላበጅለትና መተኛቴን በቅጡ ሳላጣጥመው ለጉዞ ተቀሰቀሰ። በማግስቱ ከንጋቱ 10 ሰዓት ሲሆን ከዲማ ሰቆጣ ማሰልጠኛ ተነስተን ወደ ሐዋዛ ሰራዊት ቤዝ ተጓዝን። ፈጣንና ሽቅብ ቁልቁል የበዛበትን የ6 ሰዓት ጉዞ ጨርሰን ስንደርስ እዚህ ግባ የሚባል ድካም አልተሰማኝም። ሐዋዛ የሰራዊታችን የሕክምና ክሊኒክና የስንቅና ትጥቅ ዋና መቀመጫ ሆኖ የሚያገለግል ሁለተኛ ቤዛችን ነው። እኛ ስንደርስ ኃይል 5 የምትባለው የጃራ ኃይል ከኛ ቀድማ ገብታ ነበር ያገኘናት። የማረፊያ ቦታችን እስኪነገረን በመጠባበቅ ላይ ሳለን ደግሞ ኃይል 42 እና ኃይል 27 ተከታትለው ገቡ። የተጣጣፈና አዳፋ ልብስ የለበሱት የሰራዊቱ ጓዶች ሰልፍ ሰርተው በአጠገባችን ሲያልፉ አፌን ከፍቼ በጉጉት አየኋቸው። ከጥቂት ሰዓታት በኋላ ከነሱ አንዱ ለመሆን መቃረቤን እያወቅኩም እንኳን አንዳች አድናቆት ስሜት ደርሶ ውርር ያደርገኛል። በፊት ለፊቴ እየተዘናከተ ያለፈው የፓርቲያችን ወታደራዊ ክንፍ የኢህአሰ ሰራዊት ወታደራዊ ዩኒፎርም አልነበረው። ዝባንተሎውና ዝብርቅርቁ ልብሱ ካዳፋነቱ የተነሳ በአንድ አይነት አፈር ተነክሮ የተቀለመ ይመስላል።
ከልብሳቸው ይልቅ ከሰውነታቸው ጋር ተጣብቆ የተሰፋ ይመስል ልክክ ያለው የጥይት ጀብርና ኮፈፍ በትከሻቸው ከያዙት ክላሽን ቀድሞ ዓይንን ሰቅዞ ስለሚይዝ የሆነኝ ብለው ካላስተዋሉት በስተቀር አዳፋው ጨርቃቸው ዓይን ግቡ አይደለም፣ አፋራምነቱ ያመዝናል። ከማሰልጠኛ የወጣነው 2 ጋንታዎች ተለይቶ ወደ ተሰጠን የማደሪያ ሰፈራችን ስንንቀሳቀስ ተረኛ መጋቢዎቻችን ወደ ኋላ ቀርተው ከስንቅና ትጥቅ መጋዘን ዱቄት፣ የማብሰያ ቁሳቁስ ከማባያ ጓጓ ቅቤ ጋር ተቀብለው መጡ። በጸለምት አካባቢ የአንድ አምባ ውሃ ጠርሙስ ቅቤ መስፈሪያ ጓጓ መባሉን መጀመሪያ መስማቴ ነበር። ለመጀመሪያ ጊዜም ግስላ ሲጋራና ክርፎ በመባል የሚታወቀው የደረቀ የትንባሆ ቅጠል በራሽን መልክ ለአጫሾች እንደሚታደልም ተመልክቻለሁ። በማግስቱ አመራሩ ተሰብስቦ በወሰነው መሰረት ከማሰልጠኛ የወጣነውን ጨምሮ ሐዋዛ የገባው 3 ኃይል ተቀለጠ። ተክሊት የሰራዊት አባላት ምደባ የሚደበላለቅበት ነው። ድብልቅልቁ ከቆዩበት ጋንታ ወደ ሌላ ጋንታ ወይም ኃይል ተነስቶ ወደ ሌላ አዲስ ጋንታ ወይም ኃይል መዛወር ማለት ነው። በዚህ የተነሳ በአጋጣሚ ካልሆነ በስተቀር በቋሚነት ከአንድ ግለሰብ ወይም ቡድን ጋር የመላመድና አብሮ በመቆየት የሚፈጠር ምስጢራዊ ባልንጀርነት እድል አይኖረው። ይህ ደግሞ ለሰራዊቱ ደህንነት እና ሰላም በድርጅት ውስጥ ሊፈጠር ከሚችል አንጃ መከላከያ መንገድ ሆኖ ያገለግላል። በገራገሩ እሳቤና መነጽር ሲታይ ደግሞ ቅልቅሉ በአባላት መካከል የተሻለ ትውውቅና የልምድ ልውውጥን ለማዳበር ይረዳል ነው የሚባለው። ከተቀለጥን በኋላ ምድብ ክፍላችን ተነገረንና ወደ ተመደብንበት ኃይል በመሄድ ተቀመጥን። ቁጥራችን ትንሽ ከመሆኑ የተነሳ የዝውውር ማመልከቻ ወረቀት ወይም ሰነድ ይዘን መሄድ አይጠበቅብንም። የተመደብንበት ኃይል አመራር ስማችንንና ምድብ ጋንታችንን ተለይቶ ስለሚሰጠው በቂ ነበር። እኔም በሰራዊት አባልነት የመጀመሪያ በሆነችው በጃራ ኮማንደርነትና ባሊጋዝ ኮሚሳርነት የምትመራው ኃይል 5 ጋንታ 35 ውስጥ ተመደብኩ። የቀድሞ የኢትዮጵያ አየር ወለድ ሻምበል የነበረው ባንጃው የጋንታችን ኮማንደር ሲሆን ጋንታ ኮሚሳራችንም ደግሞ ለማ ሆነ። ለማ በከተማ ስሙ ታደሰ ሞሄ የሚባል መሆኑን የለየሁት ገና ከመጀመሪያው እንዳየሁት ነበር። በልጅነቴ እጅግ የማደንቀው የደሴ የነጋዴ እግር ኳስ ቡድን ታዋቂ ተጫዋች ነበር። ጮንጫና ልም አይኖቹን በፍጹም አረሳቸው። በልጅነቴ ከውጤ ትምህርት ቤት ስመላለስ ዘወትር ከማናሱ ቅበር ላይ ከመሐመድ ማና ጋር ቆሞ አገኘው ነበር። ተለውጬበት ወይም አድጌበት ነው መሰል እሱ ጨርሶ ያስታወሰኝ አልመሰለኝ ነበርና ለረጅም ጊዜ እንኳን አብረን በአንድ ኃይልና አንድ ጋንታ ውስጥ ብንቆይም ስላለፈው ጊዜ ስለ ልጅነታችን አንድም ቀን አንስቼበት አላውቅም። ተክሊት ከሞት ያመለጡና ሲጠፉብህ ተሰውተው ወይም ታስረው ይሆናል ያልካቸውን ጓዶች የምታገኝበት መድረክ ነው። ከለማ በተጨማሪ አዲወሰን ያገኘሁት የሰፈሬ ልጅ አስፋሃን ጎንደር ሴኪሪቲ ኮሚቴ ውስጥ አብሮኝ ሲሰራ የነበረውን ዘርጋውንና አዲስ አበባ ሽሮ ሜዳ ከማውቃቸው የኮስትራ ሰፈር ልጆች ጋር ተገናኘን። ከተክሊቱ በኋላ ከአስፋሃ ጋር አንድ ጋንታ ከዘርጋው ጋር ደግሞ አንድ ኃይል እንደተመደብን ስናውቅ በጣም ደስ አለን። ከዘርጋው ጋር ከተማ በነበርንበት ጊዜ በነበረን ድርጅታዊ ግንኙነት የተነሳ የተለየ መቀራረብ ፈጠር። ጋንታችን በመለያየቱ የተነሳ በመኝታ ሰዓት ባንገናኝም ኃይላችን በጉዞ ላይ አብሩክ ስታደርግ ኩርፎ አብሮ በማጨስ ሰበብ አብረን እንቀመጥና ጉዞ እስኪጀመር ድረስ ወጋችንን እንጠርቃለን። በጠለምት ዙሪያ ብቻ ተወስኖ ሲንቀሳቀስ የነበረው ሰራዊታችን ከማይላ ማምቡሽ የተገኘው ድል
በሎጂስቲክና ወታደራዊ ትጥቅ መነቃቃት የፈጠረለት መሰለ። በዚህ ላይ በከተማው ድርጅታዊ እንቅስቃሴ መዳከም የተነሳ ሰራዊቱን ለመቀላቀል የሚጎርፈው እኔን መሰል ወጣቶች ቁጥር መበራከት ሌላው ተጨማሪ ገፊ ምክንያት ሆነ መሰል። የሰው ኃይሉንና ወታደራዊ አቅሙን ተጠቅሞ አዳዲስ ኃይሎችን በመፍጠር ተጨማሪ ግዛቶችን ለመያዝ እና ለማስፋፋት ተነሳ። ለነፃ ግዛት ማስፋፋት በቅድሚያ የተመረጠው ከሰራዊታችን ቤዝ ደቡባዊና ደቡብ ምስራቅ አቅጣጫን ይዞ የሚገኘው የሰሜን ጃናሞራና ድልብዛ አካባቢ ሆነ። ጃናሞራ በደቡብ ምስራቅ ከበለሳ፣ በደቡብ ምዕራብ ከወገራ፣ በምዕራብ ከደባርቅ፣ በሰሜን ከአዳርቃይና ጠለምት፣ በምስራቅ ከበየዳ እንዲሁም በሰሜን ምስራቅ ከዋግምራ ዞን ይዋሰናል። በእነዚህ ቦታዎች ከዚህ በፊት በ1969 ዓመተ ምህረት አካባቢ ሰራዊቱ ያልተሳካ የሙከራ እንቅስቃሴ አድርጎ በተመለሰበት ጊዜ አካባቢው ያለውን ወታደራዊና ስትራቴጂካዊ ጠቀሜታ በማወቅ ረገድ የተሻለ ግንዛቤ ስላገኘም ይመስላል የኛን ያሁኑን ተልእኮና እንቅስቃሴ ወደዚህ አቅጣጫ እንዲያተኩር ያተደረገው። እንደ እውነቱ ከሆነ የሰራዊቱ እንቅስቃሴና የስምሪት አቅጣጫ በአመራሩ ብቻ የሚታወቅ ሚስጥር ስለሆነ እንደኔ ያለ ተራ ተጋዳይ ከመገመት ያለፈ እውቀት አልነበረውም። ለጥርጣሬያችን መነሻ የሚሆን ግን ከተቅሊጡ በኋላ ኃይላችን ለጥቂት ቀናት በአዲ ወሰኔና በሐዋዛ ዙሪያ ስትሽከረከር ቆይታ ወደ ማይልሃም ጥግ እንድትወርድ ተደረገና ገና ተዝቆ ካላለቀው በደፈጣ ውጊያው ጊዜ ማርከን ካስቀረነው የደርግ ወታደር ራሽን የቆርቆሮ ምግብና ጋሌጣ የቻልነውን ያክል በኩሽካችን ጠቀም አድርገን እንድቋጥር ሲነገረን ነበር። ከማይልሃም ተመልሰን ወደ ሰሜን ጃናሞራ ለመሻገር ስላምጌን ተጠግተን እንድንሰፍር ተደረገ። ማምሻችንን በየሰፈራችን እሳት አቀጣጥለን ተሸክመን ያመጣነውን አስቃጥላ የሚሉትን በቆርቆሮ የታሸገ የምንቸት አቢስ ስጋ ወጥ በብረት ድስት ላይ ገልብጠን ካሞቅነው በኋላ ጋሌጣ በመባል የሚታወቀውን ለደርግ ሰራዊት የተዘጋጀ ደረቅ ብስኩት በኩሽካችን ጫፍ እየጠቀለልን በድንጋይ በመከስከስ ፈትፍተን ተመገብንና በጊዜ የመኝታ ረፍት አድርገን ለሌሊት ጉዞ እንድንዘጋጅ ተነገረን። ለዚህኛው ተልእኮ የተመረጠው የጉዞ መስመር አድካሚና አስቸጋሪም ቢሆን ከተልእኳችን ምስጢራዊነት አንጻር አስፈላጊነቱ የታሰበበት ይመስላል። ከሰላምጌ ጥግ ተነስተን በደቡብ ምስራቅ አቅጣጫ ወደ መካነ ብርሃን የሚወስደውን መታጠፊያ በመተው በቀጥታ ወደ ምስራቅ አቅጣጫ የሚወስደውን የተራራ ሰንሰለት ይዘን ገሰገስን። ከ3200 ሜትር በላይ ከፍታ ያለውን የጓሳምባ ስንወጣ ጆሮ ከሚበጥሰውና ካስለቃሽ ውርጫማ የሰሜን ንፋስ ባልተናነሰ ከሰሜን ጨላዳ የድንጋይ ናዳ ጥቃት ራሳችንን እየተከላከልን መጓዙ ሌላ ተጨማሪ ፈተና ሆኖብን ነበር። የመካነ ብርሃንን ሰሜናዊ አቅጣጫ ተከትለን በጃናሞራና በበየዳ አዋሳኝ ላይ የሚገኘውን የተራራ ስንጥቅ በመሻገር ላይ እያለን በድንገት እንድንቆም ትእዛዝ ተላለፈ። ምክንያቱ ከፊታችን በነበሩ ተከሻፊዎቻችን ላይ በድንገት የወረደባቸው የድንጋይ ናዳ ነበር። በተራራዋ ስንጥቅ ከፍታ ቦታ ላይ በርከት ያለ ጭላዳ መንጋ መሽጎ እየተሳሳቀና እያሽካካ የሰው ድምፅና እርምጃ እየጠበቀ ናዳ ይለቃል። የመተላለፊያዋን ስንጥቅ ሾልኮ ለማምለጥ ጭላዳዎቹን ማስበርገግ የግድ ነበርና በመትረየስ ተኩስ ሽፋን እየተሰጠ ተራ በተራ ተጠንቅቀን እንድናልፍ ተደረገ። ከፍታውን ተከትሎ የሚጨምረውን ቅዝቃዜና የኦክሲጅን እጥረት ያለ ብርድ መከላከያ ጃኬትና ሙቀት ሰጪ የመኝታ ኮረጆ ስሊፒንግ ባግ ተቋቁሞ መጓዝ እንኳን እንደኔ ላለ ጀማሪ ታጋይና ለነባሮቹም የያሳ አባላት ጭምር እጅግ ፈታኝ አድርጎት ነበር። የግዳጃችን መዳረሻ ወደ ሆነው
በየደዋ ወረዳ ድሊብዛ ከተማ ዙሪያ ስንቀርብ በጥቆማው መሰረት የወረዳና የገበሬ ቀበሌ ማህበር ተመራጮችን ቤት በመክበብ ያለ ተኩስ ልውውጥ በቁጥጥር ስር አዋልናቸው። ግለሰቦቹ የደርግ ተመራጮች መሆናቸው ሳይበቃ ከከተማ ወደ ገጠር የመውጫ መስመራችንን ለመበጣጠስና ግንኙነታችንን ለማቋረጥ እየተሯሯጡ መሆናቸው በፓርቲያችን የአካባቢ ካድሬዎች ተደርሶባቸው ከድርጊታቸው እንዲታረሙ በሀገር ሽማግሌዎች ቢመከሩ አሻፈረን ያሉ ጸረ ህዝቦች ነበሩ። ተልኳችንን በተሳካ ሁኔታ አጠናቀን በቁጥጥር ስር ያዋልናቸውን ጸረ ህዝቦች አስረን ከብቶቻቸውን በመንዳት ለ3 ቀናት እየተዘዋወርን ለአካባቢው ህዝብ ትምህርታዊ ቅስቀሳ ስንሰጥ ቆይተን ወደ ጸለም ተመለስን። ከድሊብዛ መልስ የትንፋሽ ማጠር ህመም ስለገጠመኝ ወደ አዋዛ ክሊኒክ ተልኬ የሰራዊቱ አመራር አባል የነበረውና የህክምና ባለሙያው ዑመር ቻይና ድረስ ሄዶ በሰለጠነበት የኮምፓክቸር መርፌ ህክምና ለ5 ተከታታይ ቀናት ከሰጠኝ በኋላ ስለተሻለኝ ወደ ኃይሌ ተመለስኩ። ከበየዳ ከተመለስን ከሳምንት ቆይታ በኋላ አዲስ ተክሊት ተካሂዶ ኃይል 71 የምትባል በበርሄ ሽማግሌውና ለማ በኮማንደርነትና በኮሚሳርነት የሚመሯት ኃይል ስትፈጠር እኔ ዘርጋውና አስፋ ከኃይል 5 ተዛውረን ኃይል 71 ጋንታ 25 ተመደበ። ከተክሊቱ በኋላ ለኔ 2ኛ ለሰራዊቱ ደግሞ 3ኛ ዙር ዘመቻ ወደ ሰሜን ጃናሞራ ተደረገ። ይሄኛው ዘመቻ እንዳለፉ ጊዜያቶች ለተወሰነ የማጥቃት ዓላማ ላይ ያተኮረ ሳይሆን አካባቢውን በመያዝ የመንግስትን ተቋማት አፈራርሶ በራሳችን ገበሬ ማህበርና አስተዳደራዊ መዋቅር ተክቶ የማጠናከር ስራ የመስራት ተልዕኮ ተሰጥቶን ስለነበር መቀመጫችንን መካነ ብርሃንና ደረስጌ ማርያም አድርገን ገበሬ ማህበር በማቋቋም አስተዳደራዊና የጸጥታ ተግባራትን የሚያከናውኑ ሰዎችን በፈራረሰው የደርግ መዋቅር እየተካን በማደራጀት ስራ ላይ ተወጥረን ከረም። ጭጋጋማና አጥንት ሰብሮ የሚገባ ቀዝቃዛ ንፋስ የማይለየውን የጃናሞራ አምባና የቧይት ጋሳ ምድር የተላመድ ነው በአጭር ጊዜ ውስጥ ነበር። ለምላጭ የሰጡት ገላ አይደል? የፊታችንን አካባቢ ብቻ ከነፋሻማው አየር ቀጭና መሰነጣጠቅ ለመከላከል በኮሽካችን እየሸፈንን ትንሿን የሰሜን ጎጥ ሳትቀር እየተዟዟርን ባፈራረስናቸው የገጠር መስተዳደሮችና የገበሬ ማህበራት ምትክ ስናደራጅና ስናስተምር ባችን። የማንቃትና ማደራጀት ስራ ከመዋጋት የላቀ ስልትና ብልሃት የሚጠይቅ ፈታኝ ችግር ሆኖብን ከረም። የተሰጠን ኃላፊነት የማስተማር ልምድና ስለሚያስተምሩትም ጉዳይ በቂ እውቀት እንደሚያስፈልገው የገባ ከአርሶ አደሮቹ ፊት ቆመን መንተባተብ ስንጀምር ዓላማችንን ለማስረዳት በሚያውቀውና በለመደው ዘዬ አለሳልሶና አዋስቶ ማስተላለፍ የኢዮብን ትዕግስት የሚጠይቅ ፈተና ነበረው። ለማናቸውም ስለሆነው ሁሉ ደግመን ስንገናኝ የገጠመንን አወጋቸዋለሁ።